ሰላም እንዴት ናችሁ? ዛሬ በአጭሩ በኢትዮጵያ የቤተሰብ ሕግ በተሻሻለው የቤተሰብ ሕግ ላይ የባልና የሚስት የግል ንብረት ተብለው የተቀመጡ ምን ምንድን ናቸው የሚለውን ነገር ቀለል ባለ መንገድ ለማየት እንሞክራለን። እዚህ የተሻሻለው የቤተሰብ ሕጋችን የባል የግል ንብረት፣ የሚስት የግል ንብረት ደግሞ የጋራ ንብረት ብሎ በግልጽ በአንቀጽ ላይ አስቀምጧል። የግል ንብረትን በተመለከተ አንቀጽ 57 እና 58 ላይ አለ። የጋራ ንብረትን በተመለከተ ደግሞ አንቀጽ 62 ላይ በግልጽ ተቀምጧል። ስለዚህ መጀመሪያ የግል ንብረት የሚባሉት ምንድናቸው የምንለውን እንያ። የግል ንብረት ተብለው በህጉ የተቀመጡት በመጀመሪያ በቢጫ የምታዩት the property which the spouses possess on the day of their marriage ይላል። እዚህ ጋብቻውን በሚፈጽሙበት ጊዜ ሁለቱም የራሳቸውን ንብረት ይኖራቸዋል አይደለ? ስለዚህ ጋብቻውን በሚፈጽሙበት ጊዜ የነበራቸው የግል ንብረቶቻቸው ሆነው ይቀጥላሉ ነው የሚለው። የመጀመሪያው የግል ንብረት ምንድነው? ጋብቻውን በሚፈጽሙበት ጊዜ የነበራቸው የግል ንብረት። ለምሳሌ ሚስት ቤት አላት እንበል። ጋብቻው በሚፈጽምበት ጊዜ ጋብቻው ከተፈጸመ በኋላ ያ ቤት የግሏ ሆኖ ይቀጥላል። ባለም እንደዛው ለተሰ መኪና አለው እንበል። የግል መኪና ነበረው መጀመሪያ። ከዛ በኋላ ጋብቻ ተፈጸመ። ጋብቻውን በሚፈጽምበት ጊዜ መኪና ነበረው የራሱ የግል። ያ የግሉ መኪና ምን ሆኖ ይቀጥላል ማለት ነው? የግሉ ንብረት ሆኖ ይቀጥላል። እቺን ያዙልኝ። ሁለተኛ የግል ንብረት the property they acquire after their marriage by succession or donation ከጋብቻ በኋላ በውርስ ወይም በስጦታ በየግል በጋራ ሳይሆን በየግል ያገኟቸው ንብረቶች። ጋብቻ ውስጥ እያሉ አንድ ሰው መጥቶ ለባል ወይም ለስጦታ በግል ማለት ነው ለሷ ብሎ ወይም ለሱ ብሎ ለአንዳቸው ስጦታ የሰጠ እንደሆነ አሊያም እሷ ወይ እሱ ከአባት ከእናት በውርስ በግል ንብረት አግኝተው ከሆነ ጋብቻ ውስጥ ሆነው እያሉም ያንን ውርስ ወይም ስጦታ አግኝተው ከሆነ በግል አግኝተው ከሆነ የግል ንብረታቸው ሆኖ ይቀጥላል። ሶስተኛው ጋር እንምጣ። ሶስተኛው property acquired by onerous title by one of the spouses after marriage ከተጋቡ በኋላ በግብይት የተገኙ ንብረቶች። በግብይት የተገኙ ንብረቶች እንዴት መሰላችሁ? እዚህ ጋር 3 የተጠቀሱ ነገሮች አሉ። በቀይ የተሰመረውን ካያችሁ አንደኛው ምንድነው? made by exchange of property owned by personally ተጋብተው ያሉ በግል ሀብቱ በሆነ ንብረት ለውጦ ያገኙ። ንብረቱን በንብረት ለውጦ መጀመሪያ ንብረቱ የምን ነበር? መያዝ ያለባችሁ ጋብቻ ውስጥ ናቸው። ተጋብተው ነው ያሉት። ተጋብተው ያሉ የግል ንብረት አለው ባል ለምሳሌ። ያንን የግል ንብረት በሌላ ንብረት ለውጦ አገኘ። ያ ምንድነው? የግል ንብረት ነው። ሁለተኛ ለምሳሌ with money owned by personally ከተጋቡ በኋላ አንዱ በግል ገንዘብ እንግዲህ የራሱ የሆነ የግል ገንዘብ አለው ወይም እሷ አላት። ባላት የግል ገንዘብ ሄዳ የገዛችው ንብረት አሁንም የግሏ ንብረት ይሆናል። እሺ ሶስተኛው ደግሞ derived from the sale of property owned by personally ከተጋቡ በኋላ አንዱ የግሉ ንብረት ሸጦ የሚያገኘው ገንዘብ። ለምሳሌ ቅድም አንድ ምሳሌ ያነሳ ነው መኪናን አይደለ? ሲጋቡ መኪና ነበረው የግል መኪና፣ የግሉ ሆኖ ይቀጥላል። ይሄ የግሉ ሆኖ ጋብቻ ውስጥ እያሉ ያችን መኪና ሸጠና ምን አገኘ? ገንዘብ አገኘ። ያ ገንዘብ ምኑ ይሆናል ማለት ነው? የግሉ ይሆናል። እዚህ በአጭሩ 3 ነገሮችን አይተናል ማለት ነው የግል ንብረት ሊሆኑ የሚችሉት። አንደኛው ጋብቻውን ሲፈጽሙ የነበራቸው የግል ንብረቶች በየግል የነበራቸው ንብረቶች የግል ሆነው ይቀጥላሉ። ሁለተኛ ጋብቻው ከተፈጸሙ በኋላ ወይም ተጋብተው ያሉ በውርስ ወይም በስጦታ ያገኙት ንብረትም በግል ያገኙት ንብረት በውርስ ወይም በስጦታ በግል ያገኙት ንብረት የግላቸው ነው ይቀጥላል።
ሶስተኛ ጋብቻ ውስጥ እያሉ በግብይት እቃን በእቃ ለውጦ ሊሆን ይችላል። በግል ገንዘቡ የሆነ እቃ ገዝቶ ሊሆን ይችላል። አሊያም የግል ንብረቱን ሸጦ ገንዘብ አግኝቶ ከሆነም የግል ንብረት ይሆናል ማለት ነው። ነገር ግን እቺን በቀይ ያሰመርኩት በምክንያት ነው። ስክሪኑ ላይ የምታዩት በቀይ የተሰመረችዋ በግብይት የተገኙ ንብረቶች የግል የሚሆኑበትን አይተናል። ነገር ግን ይሄ የግል ሆኖ ሊቀጥል የሚችለው መቼ ነው? እቺን አንብቡልኝ። እቺን በአረንጓዴ ማርክ ላድርግላችሁና እሷ ምን ትላለች? shall apply only when the court at the request of one of the spouses has decided that the property this acquired shall be owned personally by such spouse። ምንድነው ይሄ የሚለው? አሁን እቺ በቀይ የተቀመጠችዋን በተመለከተ ብቻ ማለት ነው ተፈጻሚ ሊሆን የሚችለው ማለትም የግል ንብረት ነው ሊባል የሚችለው። ለምሳሌ ምን ማድረግ አለበት? አንዱ ቅድም መኪናን አንስተናል አይደለ? የግል ነው ብሎ ፍርድ ቤት አስመዝግቦ ፍርድ ቤት ካስጸደቀ ብቻ ነው። ለምሳሌ ቅድም መኪናውን እናንሳ። አሁን መኪናውን ጋብቻውን ሲፈጽሙ የግሉ ነበር አይደለ? የግሉ ነው። የግሉ ሆኖ ይቀጥላል። ለምሳሌ ያቺን መኪና ሸጦ ገንዘብ አግኝቶ ለምሳሌ ሌላ ነገር ገዛ እንበል፣ ሞተር ገዛ እንበል። ያን ሞተር ምንድነው? አሁን ከላይ ባየነው መሰረት ሞተሩ የግሉ ነው አይደለ? ምክንያቱም በግሉ ገንዘብ ነው የገዛው፣ የግሉ ነው ሞተሩ። ነገር ግን ይሄ ሞተር የግል ነው ብሎ አስመዝግቦ ፍርድ ቤት ሲያጸድቀው ብቻ ነው የግሉ ሆኖ የሚቀጥለው። በግብይት የተገኙ ነገሮችን በተመለከተ እቃን በእቃ ለውጦ ወይም የራሱ ግል ገንዘብ በሆነው እቃ ገዝቶ አሊያም የራሱን የግል እቃ ሸጦ ገንዘብ ያገኘውን የግሌ ነው ብሎ ፍርድ ቤት ቀርቦ አስመዝግቦ ካላስጸደቀ የግሉ አይሆንም። የግሉ የሚሆን የሚችለው የግሌ ነው ብሎ አስመዝግቦ ፍርድ ቤት ሲያጸድቀው ብቻ። እቺ በቀይ የተሰመረችው ብቻ። ግልጽ ካልሆነላችሁ ጥያቄ በሚመቻችሁ መንገድ ትጠይቃላችሁ። ስለዚህ የግል ንብረትን በዚህ እንጨርሳለን። ወደ ኮመን ፕሮፐርቲ ወይም የጋራ ንብረቶች ወደ ተባሉት እንሂድ። እሺ ከዛ በፊት ትንሽ ሳመራይዝ ላድርግላችሁ። የግል ንብረት በኢትዮጵያ በተሻሻለው የቤተሰብ ሕግ የግል ንብረት ተብለው የተቀመጡት አንደኛ ጋብቻቸውን ሲፈጽሙ የነበሯቸው የግል ንብረቶች የግል ሆነው ይቀጥላሉ። ሁለተኛ ጋብቻውን ከፈጸሙ በኋላ በጋብቻ ውስጥ እያሉ ለአንዳቸው በግል በውርስ ወይም በስጦታ በግል የተሰጣቸው ንብረት ካለ ያም የግል ንብረታቸው ነው ይቀጥላል። ሶስተኛ በግብይት የተገኙ ጋብቻ ውስጥ እያሉ የግል ንብረታቸውን በሌላ ንብረት ለውጠው አግኝተው እንደሆነ በግል ገንዘባቸው ንብረት ገዝተው ከሆነ ሶስተኛ ደግሞ ምንድነው የግል ንብረቱን ሸጦ የሚያገኘው ገንዘብ እነዚህ የግል ንብረቶች ናቸው። ሶስተኛውን በተመለከተ በግብይት የተገኙ ንብረቶች የሚለውን በተመለከተ የግል ንብረት ሊሆን የሚችለው ፍርድ ቤት አስመዝግቦ ሲያጸድቀው ብቻ። እሺ ኮመን ፕሮፐርቲ ወይም የጋራ ተብለው የተቀመጡ አንቀጽ 62 ኦፍ አርኤፍሲ ማለት ሪቫይዝድ ፋሚሊ ኮድ ማለት ነው። እሺ የመጀመሪያው ኦል ኢንካም ገቢ፣ የትኛውም ገቢ derived from personal efforts of the spouse ከግል ጥረታቸው የሚያገኛቸው የትኛውም ገቢ ባል ለምሳሌ ተሯርጦ በግል ተሯርጦ ያገኘው ገቢ ምን ይሆናል? የጋራ ተብሎ ይመዘገባል። የጋራ ነው ሕጉ የሚለው። ሁለተኛ ደግሞ የጋራ ንብረት ከጋራ ንብረት የሚያገኙት ገቢ ለምሳሌ በጋራ ቤት አላቸው እንበልና ከዛ ክራይ ይገባል እንበል። ኢንካም ማለት እንግዲህ እንደዛ ነው አይደለ? ከዛ ከቤት ክራዩ የሚያገኙት ኢንካም ቤቱ የጋራ ስለነበረ ማለት ነው። ከዛ የሚያገኙት ገንዘብ የጋራቸው ነው። ወይም ቤቱን ቢሸጡ የጋራ የነበራቸውን ቤት ቢሸጡ ወይም መኪና ቢሸጡ የሚያገኙት ገንዘብ ምንድነው ማለት ነው? የጋራ ከጋራ ንብረት የሚገኝ ገቢ ምንድነው? የጋራ ነው። ሶስተኛው ከግል ንብረት
ለምሳሌ ታክሲ ያለው እንበልና የግል ታክሲ ሰውየው አለው፣ ታክሲ ነው የሚሰራው። ታክሲውን እየሰራ ምን ያገኛል? ገቢ። ግን ታክሲው የምኑ ነው? የግሉ ነው። ስለዚህ ከግል ንብረት የሚገኝ ገቢ ምንድነው? የጋራ። እሺ ሌላም ይቀጥላል። all property acquired by the spouse during marriage by an onerous title። አሁን ቅድም በቀይ ያሰመርኳት እነዚህ ማለት ነው በግብይት የተገኙ ንብረቶች ምን ብያለሁ? ፍርድ ቤት ቀርበው የግል ነው ተብለው ተመዝግበው ምን መሆን አለበት? መጽደቅ አለበት። ሳይጸድቅ የቀረ እንደሆነ የጋራ ይሆናል ነው ይሄ የሚለው። ይሄኛው የሚለው እሱ ነው። የአንደኛው ተጋቢ የግል ሀብት ነው ካልተባለ በስተቀር ባልና ሚስት ከተጋቡ በኋላ በግብይት የሚያገኙት ንብረት ሁሉ የጋራ ሀብታቸው ይሆናል። የግል ነው ተብሎ ላይ ባስቀመጥኩት መሰረት ፍርድ ቤት ካልጸደቀ ምንድነው ማለት ነው? ያ ንብረት የጋራ ንብረት ነው። አራተኛ ዶኔሽን ኦር ዊል በስጦታ ወይም በኑዛዜ ለሁለቱ ቅድም ለየብቻ ብለናል አይደለ? አሁን እዚህ ጋር ለሁለቱ በስጦታ ሰው ለሁለታችሁ ነው ይሄ ንብረት ብሎ ስጦታ ከሰጠ የጋራ ንብረታቸው። ሌላ ደግሞ ለምሳሌ ኑዛዜ ላይ ለሁለቱ ሊናዘዝ ይችላል አንድ ሟች። በዛ መንገድም የመጣ ንብረት የጋራ ነው። የጋራ ንብረትን በተመለከተ ይሄ ነው ባጭሩ። ኢንካም የትኛውም ገቢ የተባለ በግል ጥረት የተገኘ ከጋራ ንብረት የተገኘ ከግል ንብረት የተገኘ ገቢ የጋራ ንብረት ነው፣ የጋራ ሀብት ነው። ሌላው የግል ንብረት የነበረ የግል ተብሎ ሳይመዘገብ በፍርድ ቤት ሳይጸድቅ ይቀር ብዙ ጊዜ ፍርድ ቤት ይገጥማል። ለምሳሌ ባጃጅ በግሉ ስም ያለ ነው እንበል። ያንን የግሌ ነው ብሎ በፍርድ ቤት ካላስጸደቀ የጋራ ነው ባጃጁ። ህጉ ግምት የሚወስደው እሱን ላንሳላችሁ። ይሄው ሌጋል ፕሬዘምፕሽን ወይም የህግ ግምት አንቀጽ 63 ላይ አንደኛው ተጋቢ የግል ሀብቱ መሆኑን ካላስረዳ በስተቀር ማንኛውም ንብረት በአንደኛው ተጋቢ ስም ብቻ የተመዘገበ ቢሆንም እንኳን የጋራ ሀብት እንደሆነ ይቆጠራል። ለምሳሌ ሊብሬ ላይ ስታዩ መኪናው በአንዱ ስም በግል ስም በባል ወይም በሚስት ስም የተመዘገበ ሊሆን ይችላል። በባል ወይም በሚስት ስም በአንዳቸው ስም መመዝገቡ ብቻ የጋራ ነው፣ የግል ነው አያስብልም። ላይ ባስቀመጥኩት እዚህ ጋር በአረንጓዴ ያሰመርኩትን አንብቡ። የግል ይባልልኝ ብሎ ፍርድ ቤት አስቀርበው ማስጸደቅ አለበት። ያንን ሳያደርግ ዝም ብሎ ሊብሬው በሱ ስም ብቻ ስላለ የኔ ነው የግል ነው እሱ ቢል በህግ ተቀባይነት አያገኝ። እንዴት ነው የሚቆጠረው? የጋራ እንደሆነ ይቆጠራል። ድጋሚ ላንብብላችሁ። አንደኛው ተጋቢ የግል ሀብቱ መሆኑን ካላስረዳ በስተቀር ማንኛውም ንብረት በአንደኛው ተጋቢ ስም ብቻ የተመዘገበ ቢሆንም እንኳን የጋራ ሀብት እንደሆነ ይቆጠራል። የግል ይባልልኝ የሚለውን ነገር አስመዝግቦ ማስረዳት መቻል አለበት። የግል ነው የሚለውን ማስጸደቁን ፍርድ ቤት ቀርቦ ማስጸደቁን ምናምን ማስረዳት አለበት። ያንን ካላስረዳ ቻው የጋራ ንብረት ነው። እዚህ ይሄ ነው የጋራ ንብረትን ማን ነው የሚያስተዳድረው እንዴት ነው የሚለውን ነገር ደግሞ በሌላ ቪዲዮ እመለሳለሁ። ጥያቄ ካላችሁ ሐሳብ ካላችሁ በኮሜንት ወይም በሚመቻችሁ መንገድ ማድረስ ትችላላችሁ። ቴንክ ዩ